ከቢራ እየሰራ አንድ ሰው በጣም ከባድ ወንጀል እየሰራ ግን ውስጡ በቃ ሁሌ እንደተሰበረ ሁሌ እንዴት ነው የምወጣው እዚህ ቦታ እያለ የሚጨነቅ ልቡ የተሰበራል ሰጋኢር ነገሮችን እየሰራ ደግሞ ምንም እንዳልሰራ የሚመስለው ለተውባም በር የማይከፍት ሰው ይኖራልና ሰጋኢር ሁሌም በተደጋገመ ቁጥር የከባኢር ያክል ኢፌክት ሊኖረው ይችላል ከባኢር ደግሞ ልባችን ከተሰበረ አላህ ከዛ ሊያወጣን ከጅሏል ምክንያቱም ውስጡ ሰውየው አልወደደውም ያን ነገር እየተቀበለው አይደለም ማለት ነው ሙሂብ حبيب هنا سو وإذا الحبيب أتى بذنب واحد جاءت محاسنه بألف شفيع ينالو እንደው ወዳጅ አንድ ጥፋት ሲያጠፋ ሐሰናቶች በሙሉ ይመጡና ሽምግልና ይገባሉ ይላሉ እንደ ሰው ጋር እንኳን ባለን ሪሌሽን አንዳንድ ሰዎች በጣም ብዙ ውለታ ውለውልን የሆነች ነገር ሲያጠፉ ያ ውለታ ትዝ ይለንና ይቀርም እንላለን አይደለም አላህ ዘንድ ደግሞ ብዙ ሐሰናት ካለን ምን ሰራቸው ጥፋቶች አላህ Subhanahu Wa Ta'ala ጋ ሸፋዓ ይሆኑልናል